የምጠይቀን ጥያቄ በአግባቡ ባልመለስክ ቁጥር ራስን የበለጠ ችግር ውስጥ ነው የምትከተው። ለጠየቅሽኝ ጥያቄ እኮ ተገቢው ምላሽ ሰጥቼሻለሁ። አልሰጠኝም። ምናልባት እኔ የሰጠሁሽ ምላሽ አንቺ የፈለግሽው ካልሆነ አላውቅም። እኔ ግን ትክክለኛው ምላሽ ሰጥቼሻለሁ። እሺ እንደገና ልጠይቅህ። ተኩላው ማን ነው? እኔ ተኩላው የሚለው ቃል የሰው ሳይሆን የእንስሳ እንደሆነ ነው የማውቀው። ኦኬ፣ እስኪ ስለ እንስሳ ተኩላው የምታውቀውን ነገር ንገረኝ። እሱን ከኔ ይልቅ ኢንተርኔት ላይ ጎግል ብታደርጊ በደንብ ታውቂዋለሽ። ይኸውልህ አቶ ደመረ፣ አንድ ከተከበረች ኢንስፔክተር ጋር ነው እያወራ ያለው። ስለዚህ አነጋገሬን አስተካክል። ያለፈ ነገር ተናግሬ ከሆነ ይቅርታ ኢንስፔክተር። እሺ፣ በጩቤ ተወጋ። በጩቤ ወጋኝ ቀስት የሚባል ወጣት ነው ብለህ ከሰስከው። ልክ እኛ እሱን በቁጥጥር ስር ስናውለው አንተ ደግሞ ተሰወርክ። እኔ አልተሰወርኩም። እና ምንድን ነው? ገጠር አያቴን ልጠይቅ ሄጄ ነው። ገጠር? አዎ ገጠር። ግን ገጠር ሄድከው እችን ፎቶ ለማስታወሻነት ከተነሳ በኋላ ነው። ምን ነው ደነገጥክ? አይ ምንም። ጸጋን ለምንድን ነው ያነካት? ስሜታዊ ሆኜ ነው። ከጸጋ ጋር ያለህን ግንኙነት ልነግረኝ ትችላለህ? ምንም የተለየ ግንኙነት የለንም። ስለዚህ ዝም ብለህ ነው ጸጋን ያነካት? እንደዛ ሳይሆን ድንገት መንገድ ላይ ተገናኘን፣ ሰደበችኝ፣ አነኳት። ቢያንስ ስትዋሽ የሚቀራረብ ነገር አትፈጥርም እንዴ? እንዴት በዚህ ልቀሽም ትሆናለህ? እኔ አልዋሸውም። እሺ፣ ለማንኛውም በጣም በብዙ ወንጀል ነው የምንፈልግ። ኢንስፔክተር፣ እኔ ወንጀለኛ አይደለሁም። ተኩላው ከሚባል ህገ ወጥ የገንዘብና የሰዎች አዘዋዋሪ እንዲሁም ደግሞ ሴቶችን ያለ ፍላጎታቸው ለወንዶች የሚሰጥ አደገኛ ኮንትሮባንዲስት ጋር አብረ በመስራት እንጠረጥራለን።